ማንቸስተር ዩናይትድ አሰልጣኙን ከ14 ወር በኋላ አሰናበተ። 11.5 ሚሊዮን ዩሮ ለመክፈል የገባው ክለብ አሁን 13.8 ሚሊዮን ካሳ ከፍሎታል። ለምን? አሰልጣኙ ሩበን አሞሪም ከክለብ ኃላፊዎች ጋር በአሰልጣኝነት ፍላጎት ላይ መጨቆን ተከስቷል። በተለይም በክረምቱ ግዢ ወቅት የፈለጉትን አጥቂ ማግኘት አልቻሉም። ክለቡም አሰልጣኙ አስተያየታቸውን በርቀት እንደሰጡ ተሰምቷቸዋል። በ63 ጨዋታ ውስጥ 38 በመቶ ብቻ አሸንፈዋል። ይህም በ54 ዓመት ውስጥ የክለቡ የተመረጠ አሰልጣኝ ዝቅተኛ ውጤት ነው። ሽግግር የወደፊት ዕቅድ። ለአሁኑ የ2021 አሰልጣኝ ዳረን ፍሌቸር ጊዜያዊ አሰልጣኝ ሆነዋል። ቋሚ አሰልጣኝ ግን እስከ ክረምቱ ድረስ ሊጠበቅ ይችላል። ኦሊቨር ግራስልነር፣ ሳውዝጌት እና ኤንዞ ማሬስካ እንደሊተኩ ይጠቀሳሉ። መደምደሚያ ማሳሰቢያ። ይህ ዩናይትድ በ10 ዓመት ውስጥ አምስተኛ አሰልጣኝ የሚለውጠው ጊዜ ነው። ምን ይሆናል የወደፊቱ? ማሳሰቢያ። ሐሳብህን ከታች ኮመንት አድርግ። ለተመሳሳይ የስፖርት ዜና ፎሎ አድርጉ።